እኔ አልቀበልም። ከለሽብኝ ምንድነው እኮ የባሰ ለምን ስሜትን ጎዳዋለሁ? ለምን ተስፋ ማይሆን ሰጣለሁ? ይቅርታ ስለተጠቀምኩብህ እንደዛ ማድረግ አልነበረብኝም። ያው በመሃል መጫወቻ እንኩ ማለት ነው። እኔ መጫወቻ ላረግ ፈልጌ አይደለም። ከተረዳኝ ተረዳኝ። እኔ አሁን ቀይ አበባ ልቀበል አልችልም። እኔ ካላዛር ገባህ አይደለ? እርግጠኛ ነሽ ያላዘር ነው? እኔ በጣም እየገረምከኝ ነው። እኔ ልጁ ያላዘር ነው? አዎ እርግጠኛ ነሽ? እንዴ አታስመስይ ትክክለኛ ነሽ። አንቺማ ተቀየርሽብኝ። ማላቃ ሴት ይሆንሽብኝ ነው። ሌላ ሴት ይሆንሽብኝ ነው ሲጀምር ማለት ስላረገሽ ኦዲየንሱ ምናምን ሲሰማ ከሞይ ነው እንዳይባል ከሱ ጋር ልጥፍ ማለትሽ ነው። አንቺ ከሱ ጋር ያገናኘሽን ጉዳይ ብቻ ነገሪ። ሌላ ምን ሆነ? ሁሌም እንገናኛለን። ዛሬ መገናኘታችን ብርቅ እንዳይሆንብህ ስንገናኝ ብዙ ጊዜ አይተናል አይደል? መገናኘታችን እኮ ብርቅ አይደለም። ትዳሬን ለማዳን ነው የመጣው። የማንን ትዳር? የኔን ነው የራሴን። ኧረ እባክሽ ትዳሬን ምን አድርገሽ ነው የምታድሪው? እስቲ ሰማኛለህ ብላ እስቲ መናፈሻ መተሽ ትዳርሽ የምታድሪው? በቃሽ። በቃ ከዚህ በኋላ አታውሪ። አትጩባት ብራዘር። ያባቴ አትጩባት። ሰማሰጠሽው ፊት ልክ ነው። ልጁ እየቀረበሽ ያለው ምንም የሰጠው ነገር የለም። እሷ ከኔ ጋር ስትሆን ነው አንተ እሷ ፍቅር የታየ ማለት እሷ ከኔ ጋር መሆን ስትጀምር ነው አንተ እሷ መውደድ የጀመርከው መቅናት የጀመርከው እኮ። እሷ ካንተ ጋር ናት ቆየች እኮ ዛሬ ነው የሚታየው። እግዚአብሔር ወይ ልጅ ሰጠኸኝ። ስለ ልጅ አታውራ። ስለ ልጅ እንድታወራ አልፈልግም። እርግጠኛ ሆነ ልጅ ብለህ ደግሞ አታወራ። አንተ ስነ ስርዓት ይኖር። ልጁ ሲወለድ ነው ማየት የምንችለው። አለቀ ወይ በዲኤንኤ ነው የምናረጋግጠው። ዝም ብለህ ልጅ አትበል፣ ድፍድፍ አታርግ። በቃ ካልተማርክ ተዋታ። አሁን ጥላችሁ ልትሄዱ ትችላላችሁ። አንተ ከሷ ጋር አብራድረሃል። ደጋግሜ ለዚህ በደንብ አርገህ በተጣጣው ይሄን ገና ምን ስታይ አባ እንደዛ አትበለው። ዲኒ ማነኛ አባቴ እንደዛ አንተላላረግ እቺ ምንም ይበቃሻል። በቃ ተይኝ። እኔን አትጩህብኝና ምትቆፍረው እንደዚህ ለምን እንደምትቆፍረው እኔ ላይ እሱን ስታይ ሌላ እኔን ስታይ እንግዲህ ባህሪው ነው። ምን ማድረግ ትችላለህ? ሰላም እንዴት ናችሁ ቤተሰቦቼ? እኔ ደህና ነኝ። ዛሬ ወደፊታችሁ የመጣሁበት ምክንያት አንዳንድ ነገሮችን ላወራችሁ ነው። ከምንም በላይ ደግሞ ትንሱን ጠርቻታለሁ። ያለውን ነገር በደንብ ፍርጥጥ አድርጌ ላወራ ፈልጋለሁ። እዚህ ጋር እሷንም ብቻዋን መጣለው ብላኛለች። እስኪ ያለውን ነገር በደንብ አድርጌ ለሷም ነግራታለሁ። ለእናንተም እንግዲህ ማወቅ ያለባችሁ ነገር ማወቅ አለባችሁ። እኔና እሷ የቆየ ነው ግንኙነታችን። ማለትም ተስፋ ሰጥታኛለች፣ በጣም ብዙ ተስፋ ሰጥታኛለች። አምኛታለሁ። ለዛ ነው ይናል ወደ እሷ የቀረብኩ ያለሁት። በጣም ማውራት፣ ትሪት ማረጋት። ቤት ተጣልታ ስትመጣ በድብቅ የምታገኘኝ እኔን ነው። ከፋኝ ብላ የምታለቅሰው እኔ ጋ ነው። መሸሸጊያዋ እኔ ነኝ። እኔ ያረገችበትን ምክንያት ባላቅም እኔ እንጃ የእሷን ሐሳብ እኔ እንጃ። ትላንት እንደዛ መውላውሏ እንደዛ ማረጓ እኔም በጣም አስደብሮኛል። በጣም ነው የደበረኝ። በእጀዙር ሄዳ እሱን ማስፈታቷ በጣም ነው የደበረኝ። ምክንያቱም ነገሮችን ከኔ ጋር እንደዚህ ስገፋ በቃ እሷ ጋር ሰው አለ ተብሎ እሱ ይተዋታል ብዬ ነበር ያሰብኩት። በቃ ከዚህ በኋላ አንቀጥልም ብላ ስላሳመነችኝ እኮ ነው። በቃ ነግራኛለች። ሁሉ ነገር እኮ ቆየ ከነገረችኝ። ለዛ ነው እና ላምኛት እንደዚህ እኮ ያለሁት እንደዚህ ያረኩ ያለሁት የተጋፈጥኩ ያለሁት ነገሩን በዚህ ልክ ነው ያመንኳት። አለ አይደለ አንዳንዴ አንድ ነገርን ስታምኑበት የቱንም ያህል ጥግ ትሄዳላችሁ። የሆነ ሼም አይዛችሁም። በሆነ ነገር አትሸማቀቁም፣ አታፍሩም። በቃ መሄድ ያለባችሁ ለፍቅር ብላችሁ የቱንም ጥግ ያህል ትሄዳላችሁ። እሷን መጎዳቷን ስነግረኝ፣ እንደዛ ማዘኗን ስነግረኝ፣ ሞድ ከኔ ጋር ጊዜ ስናሳልፍ የተዋደድን መጣ። አለ አይደለ እኔማ ማሞጋገስ ስጀምር እውነት እንዳንተ አይነት ሰው አለ እንዴ? ምን አይነት ሰው ነህ? እውነት ለኔ እንደዚህ የሚያስብልኝ ሰው የለም ነበረ። እዛ ሲሄድ ሁካታ ነው፣ ግርግር ነው፣ በቃ ማልቀስ ነው። አንተ ጋር ስመጣ ግን ደስታ አገኛለሁ ምናምን እያለች እሱን እተዋለሁ ከዚህ በኋላ ምናምን ብላ ወስና ነበርና እኔም ደግሞ በቃ የቀረብኳት መጣው፣ ወደድኳት፣ እሷም ወዳኛለች። እኔና እሷ ግንኙነት ጀምርን። ከጓደኝነት አልፈን ግንኙነት ላይ ነበር እኔና እሷ። አንድ ቀን ግን እሷ ሩም ሆኜ ቆይቼ ምናምን ልክ በመውጣ ሰዓት ባለቤቷ መጣ። ያው ባለቤቷ ልላ አልችልም፣ ምክንያቱም ተለያይተዋል። ኦልሬዲ ፍቺ እንትኑን አልጨረሱትም። ምክንያቱም እሱን እስኪጨርሱ ድረስ ብቻ ነው የጠበቅኩ ያለሁት እኔና እሷ አንድ ላይ ለመሆን። ስለዚህ
መጣ አየኝ። እኔ ምንም አይነት መልስ አልመለስኩም። በመልስ ልጣላ እችላለሁ ምናምን፣ ግን ዝም ብዬ ሄድኩኝ ጥዬ። በቀጣዩ ግን እሱ እንደዚህ ያሰበ ነው፣ እንደዚህ ከሆነ ደግሞ ሊፈታኝ አይችልም፣ ናና እንደዚህ አውራው፣ ጓደኛ እንደሆነ ብቻ ነገር ሌላ ነገራችንን እንዳታወራ ሚስጥሩን ምናምን አለችኝ። ኦልሬዲ እሷን ስለምወዳት ማድረግ ያለብኝን አደረኩኝ። እኔ ጓደኛዋ ነኝ፣ ምንም አይነት ነገር የለንም አልኩኝ። ሊነካት ሲሞክር አትንካት እያልኩ የተጋፈጥኩ ነበረ። ባለቤቷ እስከሆነ ድረስ መንካት ይችላል፣ ነገር ግን ስለምወዳት እንዳይነካት በጣም የተከላከልኩላት ነበረ። ከዛ በኋላ ተገናኝተናል። አበባ ይዤላት ስመጣ ድንገት ተገናኘን። ያው ምክንያት ተፈጠረ። ያው የሴቶች ቀን በሚባል ሰበብ አለፍ ነው። እኔ ነኝ ቀድሜ እጅ ያነሳሁበት፣ እሱ እናልም አላነሳብኝም ምናምን። ቅናት ነገር አድሮበታል። ይፈልጋት አይፈልጋት አላቅም። ልጅቷ እያስመሰለች ይሁን እኔ ላይ የተጫወተችብኝ ይሁን እሱ ላይ የተጫወተችበት ይሁን አላቅም። ራሷን ሁሌ ንጹህ አርግታ ማሳየት ነው የምፈልገው። እሷ እንደተጎዳች በቃ ስላለቀሰች ደግሞ ሰው ያምናታል። እኔም ያኔ መታፊት ለፊት ስላለቀሰች ስላለች እናትየው እንደዚህ ባለጌ ነች፣ እናትየው የሱን ደስታ አፈልግም። እንዴት እናት የልጁን ደስታ አፈልግም? በዚህ ልክ እናትየውን እያጥላላች እያወራች እንዲህ ክፉ ነች፣ እንዲህ ሳረግ፣ እንዲህ ሰውጣ፣ እንዲህ ስገባ ስትል በቃ ላምናች አልኩኝ። አንዳንድ ነገሮችን ስታሳየኝ በቃ አመንኳት። ነገር ግን እናትየውን ደግሞ ቀረቤ ሳያት ለተጎዳ ሰው ቋሚ ነች። እኔ ተጎድቼ እንደዛ ተለብድቤ ልጇ ላይ እንደዛ የሆነች ጀግና ነች። እናንተ እንደምታስቡት ወይ ሌላ የሆነ ባያችሁት ነገር አይደለም። መሰረቱን ነው ማወቅ ያለባችሁ። እኔ አሁን ዲፕ ስለገባው መሰረቶቹ እንዳለ ስለማቅ ነው እናትየውን በዚህ ልክ የደገፍኳት ያለሁት። ምክንያቱም እኔ ተጎድቼ ታስሮ እንደዛ ለምን መቀጣት ካለበት ይቀጣል። የኔ ልጅ ቢሆንሽ እሱ እናት የለውም እንደ ያለች በዛ ልክ ነው ለኔ የተመዋገተች የነበረችው። ለዛም ነው ሄጄ እናቴ እንዲህ ነበረ ከሷ እንደዚህ አልነበረችም እና ይቅርታ ብዬ ያወራሁት እንጂ ዝም ብዬ መተው እኮ እችላለሁ ነገሩን። ነገር ግን ይቅርታ እናቴ እንዲህ ጓደኛ ነበርን፣ ከጓደኛ ስለማልፎ ፍቅረኛሞች ነበርን፣ ይሄ ነገር ጸጽቶኛል፣ ለካ እናንተ መልካም ሰዎች ነበራችሁ፣ ሳላቅ አጠፋው፣ በጣም ይቅርታ ምናምን ብያት በቃ ለልጄም እንዲህ ትነግርልኛለህ፣ እኔን አያምነኝም፣ እኔ እንደ ክፉ ነው እሷ ነች እንደዚህ ድራማ ይሰራችበት ያለችው ስትለኝ በቃ ልናገር ወሰንኩ ማለት ነው። እኔ አሁንም ያን ነገር በማድረጌ በጣም ነው ማዝነው። ማለትም እንዲህ ሳላቅ ልጅቷን ስላመንኳት ስታለቅስ እኔ ጋር ስመጣ ሳቋን ሳይ እዛ አልቅሳ መታ ያለቀሰች ሄጄ ሳገኛት እኔን ስታገኘኝ ስትጽናና ከኔ ጋር ደስተኛ ስትሆን እኔ የምትፈልገኝ መሰለኝ ብቻ ሳይሆን ኦልሬዲ እኮ ፈልጋኛለች፣ አብረን ነበረን አይደል? ምን አግኝታ በምን አይነት መንገድ እንደዚህ ልትቀየረብኝ እንደቻለች እኔ ምንም አይደው የለኝም። ደግሞ ትቀየራለችም ብዬ አላሰብኩም እኮ። ከሱ ጋር እንዳላይሽ ብሎ ሲናገራት ሲዝብባት እንደውም ከሱ ጋር ነው የምታየኝ ከዚህ በኋላ ብላ እንደዛ ስታወራ በጣም ደስ ያለኝ ነበረ። ምክንያቱም በእኔ ተመክታለች፣ አምናብኛለች፣ እንደማልተዋትም ደግሞ ታውቃለች። ቃል ገብቼላታለሁ። እሷም ደግሞ ቃል ገብታልኛለች ከኔ ጋር ሁሌ እንደምትሆን። ግን መሀል ላይ ልጅቷ እሷ አስፈራርቷት ይሁን ብዬ ግራ ገባኝ። ስታስፈታው በጣም ግራ ገባኝ። ደስ ብሏት ነበረ ሰዓት ሲታሰር ከዚህ በኋላ የሚበጠብጠን የለም እያለችኝ ነበረ። ደስተኛ ነበረች። ከዚህ በኋላ በሰላም ቆያለሁ፣ ሰላም አገኘው እያለች ነበረ። በንጋታው ሌላ ሰው ነበረች። እኔም መጠቀሚያ አርጋኝ ይሁን እኔ አልገባኝም። በዚህ ልክ መሄዷ ልክ ነው ብዬ አላስብም። አሁን ግን እሷ እየመጣች ነው። ቦታውን ታውቃለች። ጠርቻታለሁ። ያለውን ነገር በደንብ አወራታለሁ። ምን እንደሆነችም ላውቅ ፈልጋለሁ። ወዳታለሁ። ያው አበባ ይዤ ነው የጠበኳት ያለሁት። እኔና እሷ ወደ ቀድሞ ማነታችን ብንመለስ ደስ ይለኛል። ምክንያቱም እንዲህ በተራ ነገር ዝም ብዬ ላጣት አልፈልግም። የሆነ ነገር ደርሶባት የሆነ ነገር አስፈራርቷት ወይ ምን ሆና ይሁን ይሄን ማጣራት ፈልጋለሁ። እየመጣች ነው እንግዲህ አብረን እንጠብቃታለን። ያለውን ነገር ደግሞ እናንተ ሳትሰላችሁ ተከታተሉ። ሁሉ ነገር የምታውቁ ይሆናል ከዚህ በኋላ ብዬ አስባለሁ። እንጠብቃታለን። እስኪ በጣም አስቆይታኛለች። ያው ከሩቅ እያየኋት ነው፣ እየመጣች ነው። ተከታተሉን። ሰላም ነው? እንዴት ነሽ? አለሁ እግዚአብሔር ይመስገን። ደህና ነኝ። አለሽ? በጣም ቆየሽ። ያው አልተመቸኝም ነበር፣ ያው ግዴታ ስለሆነብኝ ነው የመጣሁት። ደህና ነሽ? ደህና ነኝ። እንዴት ነህ? ሰላም ነው? ምን ነው?
እንዲጥፍት ማለት አረን ያልጠፋም አለው መደወልም አቆምሽ ያ እኔ ካልደወልኩ አትደውይም ባለትዳር ነኝ ብዬ ነው የታወቀሽ ዛሬ ነው ባለትዳርነትሽ አይደለም ያው ትረዳኛለህ ብዬ አስባለሁ ትዳር ነው እሱ ደግሞ እየደበረው ስለመጣ ያው የተፈጠረው ነገር ታውቃለህ እኔ አይደብረኝም እንዴት ስትርቂኝ እንዴት ስትሆኝብኝ እኔ ጋር አንቺ እንደዚህ ነበርሽ አይ ኮለም እንደዚህ የምትርቂኝ ለዛ ይቅርታ ጠይቄያለሁ በቃ በሰዓቱ ጥሩ ስሜት ስላልሆንኩ አንተ አጠገቤ ስትሆን ጥሩ እንደማገኘው ብዬ ነው አንተ ግን በሌላ ነገር ነው ሁሉንም ነገር የተረጎምከውና ለዛ ነው እንደውም ስለምታስቢ ነው ያ ሁሉ ነገር ምን አደረገው ያ ሁሉ ርቀት ምን ነው እኔ እናንተ እኮ ብዙ አልሄድንም ወይ ምን እንዴት ነው እያሰብከ ያለው ግዴታ እኮ አመታቶችን ማስቆጠር የለብንም እኮ እኔና አንቺ ብዙ ለመሄድ ማለት ነው አዎ ግን እኔ ማለት ነው የራሴ ምለ ህይወት አለኝ እሺ ልቁጭ ለማንኛውም አልቀመጥም ችግር የለም ቆሜ ማውራት ይችላል እንግዲህ እውነት ስለመጣሽ ግን አመሰግናለሁ ኧረ ምንም አልታደለም ያው ታዝቤሻለሁ ታውቂያለሽ ደብሮኛል በብዙ ነገር አውቃለሁ እኮ ስሜትን እንደቆጣ አውቃለሁ ግን ደግሞ እኔ ከተሳሳትሽ ኧረ እኔ አልቀበልም ሆነ ባለፈውም የተቀበልኩ በቃ የሴቶች ቀን ነው ምናምን ብለህ ነው አሁን እኔ አበባ ልቀበል አልችልም ምን ለዛውም ቀይ አበባ ያኛው ጊዜ ቀይ አበባ እኮ ነው አዎ ግን በቃ በሰዓቱ አይዛኔ አልቀበልም ምን ያረክሽኝ ያለሽ አሁን አልቀበልህም እኮ ለምን እንደኔ ባለትዳር ነኝ እኮ እንዴት ነው ባለትዳር የሆነ የቀለልሽብኝ ነው ምንድነው እኮ የባሰ ለምን ስሜትህን እጎዳዋለሁ ለምን ተስፋ ማይሆን ሰጣለሁ እኔ ባለትዳር ነኝ መጀመሪያ ለምን ተስፋ ሰጠሽኝ እኔ ተስፋ አልሰጠሁም የዛኔ የሴቶች ቀን ነው ምናምን ብላ መጣ አይደለ በሰዓቱ ደግሞ አላዛር አጠገቤ ስለነበረ በቃ እሱ እንዲናደድ ብዬ ነው በቃ ይቅርታ ስለተጠቀምኩብህ እንደዛ ማድረግ አልነበረብኝም እኔም በመሃል መጫወቻ ሆንኩ ማለት ነው አይደል እኔ መጫወቻ ላረግ ፈልጌ አይደለም ከተረዳኝ ተረዳኝ እኔ አሁን ቀይ አበባ ልቀበል አልችልም ምክንያቱም እኔ የራሴ ትዳር አለኝ ትዳር ያለው ሰው ደግሞ አበባ ሊቀበል አይችልም ትዳር ያለሽ እኮ ከኔ ጋር ነበርሽ ነገር ግን ትዳርሽ እንደማይሆን ደግሞ ታውቂ ነበር እኔ ትዳር ይሆናል አሁን እንደማይሆን እኮ ደጋግመሽ ነገርሽኛል እኮ በቃ ሞይ ለማስተካከል ሞክራለሁ እንደማስፈልጊው እኮ ነገርሽኛል አይደል ገባህ አይደል እርግጠኛ ነሽ ያላዘር ነው አዎ እኔ እናንተ ምን አድርገናል እርግጠኛ ነሽ ያላዘር ነው እንዴ በስማም እኔ በጣም እየገረምከኝ ነው እኔ እናንተ ልጁ ያላዘር ነው አዎ እርግጠኛ ነሽ እንዴ አታስመሲ ትክክለኛ ነገር አውሪ እኔ ካንተ ጋር ምንም አይነት ነገር አላረኩም እንዴት ነው የምታወራው በስማም ፈጣሪን ፍራ እውነት አሁን ከሱ እናት ጋር ተመሳጥረህ እኔ ላይ ያደረግከ ያለው ነገር ጥሩ አይደለም ሴትዮዋን መክራን ይመስለኛል ወይ አይ በዚህ ልክ ያስመሰልሽ ነው እኔ ያስመሰልኩ አይደለም ያለው ነገር ታውቃለህ አይደል እንዴ እኔ እናንተ ምን እስኪ መቼ እርግጠኛ ነሽ በልም ነው እርግጠኛ ነሽ እንዴ አዎ በጣም እርግጠኛ ነኝ እውነት እንዴ በስማ እኔ መቼም እንደዚህ አይነት ነገር ውስጥ ላረግም አልችልም በቃ ትላንት እኔ ያላዘርን አግኝቼዋለሁ ያለው ነገር ብራዘር ንገረው ግን ደግሞ እኔ ካንተ ጋር ምንም አይነት ግንኙነት የለኝም አለቃ ባጭሩ ቃል ምነግርህ እኔ እናንተ ምንም አይነት ግንኙነት ሊኖረን ራሱ አይችልም እንዴት ነው እኔ የዛኔ እንኳን እኮ አላዛርና ፈቅሯለሁ ትዳሬን ፈልጓለሁ ግን ትዳሬን አጣው ብዬ ያለቀስኩ እንትን እያልኩ የነበረች ሴትዮ እንዴት ነው ካንተ ጋር አንተ ራሱ ትዳር ያላትን ሴት እንዴት ነው ማሰብ ራሱ እውነት እኔ አሁን በዚህ ልክ እንዴት ነው አሁን የመጣሁት ራሱ ሌላ ሰው ነሽብኛል በነገራችን ወደ ሀገሬ ሂድ ሌላ ሰው ነሽብኝ ታውቂያለሽ ሌላ ሰው ነሽ ሞልቷል በቃ ይሄንን ነገር ነው ልነግርህ ፈልጌ ሴት እኮ አጥቼ አይደለም አውቃለሁ ላታጣፍ ትችላለህ አጣም አላጣም ስለቀረብኩሽ ስለለመድኩሽ አንቺ ምንን ስለለመድሽ ብዙ ነገርም ስላወራሽ እኮ ነው የቆየ ነው እኔ እናንተ ስንት ወራቶችን አሳለፍን ኧረ ወራት አትበል እውነት ሰው ይስቃል ደግሞ ካሜራ ይዘህ እንደዚህ አታወራ ምን ነገር ነው እያወራሁ ያለሁት የቀለድኩ አይደለም ነገር እኮ ነው እያወራሁ ያለሁት ግን የምታወራው ነገር አንቺማ ተቀየርሽብኝ ማላቃ ሴት ይሆንሽብኝ ነው ሌላ ሴት ይሆንሽብኝ ነው ሲጀምር አዎ በቃ ማወራው ግራ ገባኝ እኮ ማንን እያወራሁ እንደሆነ ግራ ይገባኝ እኔ አሁን ማለት ነው አልኩ አሁን እኔ ካንተ ከማንም ወንድ ጋር ማለት ስላረገሽ ኦዲየንሱ ምናምን ሲሰማ ከሞይ ነው እንዳይባል ከሱ ጋር ልጥፍ ማለትሽ ነው ከሞይ እንዳይባል ምንድነው እኔ ኧረ በስመ አብ ኧረ ተው እውነት አታሟርት ሞይ ጥሩ አይደለም እናንተ እግዚአብሔር ያያል እኮ አይደል እንዴ እግዚአብሔር ያያናል አይደል ለዛ እኮ ነው ታውን ይዤ ፊት ለፊት ሻወር ያለው እግዚአብሔር ያያናል በቃ አልኩ እግዚአብሔር ያያል በቃ እናንተ ምንም አይነት ግንኙነት እንደሌለን እግዚአብሔር ያያል ስለዚህ ለእግዚአብሔር ሬትቻለሁ
ላንተ በዚህ ልክ ነበር አንቺ እኔን የምታወሪኝ የምትቀርቢ ቀርብ ያለው አልዋሸሁም ግን ደግሞ ሌላ ነገር ልናደርግም አንችልም ሲጀመር ደግሞ እኔ እናንተ ማለት ትላንት ልታረቃችሁ ነው ከኔ ጋር እንደዚህ ለወንድምና አልታረኩም ከሱ ጋር እኔ አልታረኩም አሁንም የምነግርህ ከሱ ጋር የዘለለ ነገር የለንም ከሱ ጋር ምንም በስርዓት እንትን እያልን አይደለም እናቱ እየበጣበጠችን በማላችን ማለት ነው ድሮም እኮ ምትይ ነው እናቱ እየበጣበጠችን ነው ሰላም አላገኘውም ደስታ የለኝም ለሷው ገንክ እኮ ከሷ ጋር ተባብራችሁ ነው አይደል አሁንም እሷ ይሄንን ስለማትፈልግ አንተ ራሱ የሰው ልጅ የኔ ልጅ ነው ትክክለኛ ሴት ስለሆነች ነው ከሷ ጋር የቆምኩት እኮ እኔ ትክክለኛ አንቺ ተቀየሽ አየለ ተቀየሽ ምን አይነት ሴት እንደሆነሽ አሳይሽ አትተወኝም ታዲያ ለምን አትተወኝም እንዴት ነው የምተውሽ ከተቀየርኩ መጥፎ ልጅ ከሆንኩ ለምን ትፈልገኛለህ እንዴ እኔ እኮ ሰው እንትና መጥፎ ነው ምናምን እያለ ለምን ትፈልጋላችሁ እሺ እንዴ እኔ መጥፎ ከሆንኩ መጥፎ ሴት ላንተ ማልመጣ እኔ እኮ አስፈራርተውሽ መሰለኝ እንደዛ አላዛርን ስታስፈችው ግራ ገባኝ እኔ ተናድጄብሽ ነበር አላስፈራሩኝም አላዛርን ያስፈታውበት ምክንያት እስከዛሬ ድረስ ከጎኑም ጋር በትግስት እየጠበቅኩ የነበረው ትዳሬን ማጣት ስለማልፈልግ ነው አሁንም ቢሆን እግዚአብሔር በመለሰ የኔ ህይወት አይደለም የኔ መጫወቻ ነው እኔ አግብቻለሁ እኮ እንዴት ነው ያገባችን ሴት መጫወቻ ምናምን ልትፈቺው እንደሆነ ነግረሽኛል እኮ አልፈታውም ዛሬ ነው እንደማትፈቺው ይገባሽ መቼም አልፈታውም አዎ እሱን ማወቅ አለብህ እኔ መቼም ልፈታው አልችልም እሱን ማጣትም አልፈልግም መቼም እኔ አላዛርን በጣም ነው የምወደው በጣም ነው የማፈቅረው ይሄንን ማወቅ አለብህ በቃ ጠንቅቀህ ማወቅ ያለብህ ነገር ውስጥ ካሉት እንደማታፈቅሪው ነግረሽኛል አፈቅረው ነበር ያልኩት በሰዓቱ ተናድጄ ነበር የመጣሁም እኮ በኔ ህይወት እኔና አላዛር ጥሩ ባልሆንን ሰዓት ነው እንደ ጓደኛ መስለ ቀርባ ግን ከጀርባዬ ሌላ ነገር ነበር ስታረጊ ነበር አንቺ እንደ ጓደኛ ነበር የቀረብሽ እኔ እንደ ጓደኛ እንጂ መቼም እንደ ፍቅረኛ ትዳሬን ሳልፈታ እንዴት ነው አንተ ፈጣሪ ያየኛል እኮ እንደምትፈቺ እኮ ስለነገርሽኝ እኮ ነው አብረን ይሆን ነው እውነት አታስቀኝ ወይ ጥሩ አይደለም እሺ አሁን እሱ ማን የጠራቸው እኔ ምን አውቄ ራስና አይጠራት ይሄንን እንድታይልህ ነው አይደል ከጀርባም ደግሞ አባቴ ምንም እንዳታስብሽ ልታረጊ ነው መጣሽ መጣ በባል ይሰጠኝ ነበር አልቀበልህም ማለት ምን አውቄለት ምን ማለት ነው እንዴት ነው ምን እያረጋችሁ ነው ምንም እያረግን አይደለም ጠራኝ ከዛ በኋላ ከህይወቴ እንዲወጣ ነው እየነገርኩት ነው አይደለም ልታገኘው ራሱ እሷ እየነገረችኝ ነው ገብቶሻል አይደል ምን ነገረች እስቲ ቆይ እጅሽን አውርጂ ምን ነገረች ምንድነው ያደረግሽ ያለሽ እስኪ ንገረኝ ያደረኩትን እስኪ ከኔ ተደብቀሽ ለምን እሱን ያገኘሽው ተደብቄ አይደለም አባቴ በስነ ስርዓት ደወለልኝ ምን ብሎ ደወለልሽ ምክንያቱም ማስቆም ብራዘር ምንድነው እኔ ላስረዳው እየነገርኩት ዛሬ አይደለም እኔና እሷ የምንገናኘው አባቴ አትመነው ዛሬ አይደለም የምንገናኘው እኔና እሷ አንቺ ከሱ ጋር ያገናኘሽን ጉዳይ ብቻ ንገሪ ሌላ ምን ሆነ ሁሌም እንገናኛለን ዛሬ መገናኘታችን ብርቅ እንዳይሆንብህ ስንገናኝ ብዙ ጊዜ አይተናል አይደል መገናኘታችን እኮ ብርቅ አይደለም ምንድነው ብርቅ የሆነብህ ነገር ስለዚህ ፈልገን የተገናኘው ለምን የፈለካት ምን ነው የፈለካት ስለምትፈልገኝ ፈልጋታለሁ አለቀ አሁን አንቺ ልጁን ለማታለል ወደዚህ አንተ አትዋትም እንዴ ቆይ ለምን ለማታለል ወደዚህ አንተ ለምንድን ነው እሱ ላይ የምትጫወላት አንቺ እንዴት እኔን ጥለሽ እሱ ጋር ትሄጃለሽ እኔ አንተን አልጣልኩም ሁሌም እኔ ታገኛለች አዲስ ነገር አይደለም እየተወራ ያለው ነገር እውነት ነው ትዳሬን ለማዳን ነው የመጣሁት የማንን ትዳር የኔን ነው የራሴን ኧረ እባክሽ ምን አድርገሽ ነው የምታድሪው እስቲ ሰማኛለህ ብራዘር እስቲ መናፈሻ መተሽ ነው ትዳርሽ የምታድሪው እየተናፈስኩ አይደለም ተሰማኛለህ ብራዘር ቆሜ እያወራሁት ነው ካሜራ ልጁ ምንም አላደረገም ልጁ አዲስ ነገር ሆኖብን ነው መገናኘታችን እንዴ ዛሬ ገና ነው ያየህ አንድ ባለ ትዳር ሴት ወንድ ልጅ ደወለልኝ ብላ ከመጣች እሷ ነው ጥፋተኛ እንጂ እሱ ምን አደረገ ሁለቱ እሷ በሰጣችሁ ፊት ልክ ነው ሁለቱ እንድንጣላ ብለው የሚያደርጉት ሴራ ነው በቃሽ አትጮህ ለምንድን ነው የማትረዳ በቃ ከዚህ በኋላ አታውሪ እንዴ ለምንድን ነው እንዳስረዳ የማትፈቅድልኝ ምን ነው የምታስረጂኝ አንተ ካልተረዳኝ ማን ነው የሚረዳኝ ምን ልረዳሽ ትዳሬን ለማዳን ምን ልረዳሽ እሷ ቤት ድረስ መጣ ና ጉድህን ላሳይ ብላ ጠራችኝ አትጩባት ብራዘር ያባቴ ተረጋግተው አትጩባት አፈን ሌላካ አትጩባት እሷ ላይ ካደረከው ከነውር ባለፈ ጭራሽ ደግሞ አትጩባት ትለኛለህ አትጩባት እሱ በክብር በተሰጠው ፊት ምን አገባ በክብር አውራት አባቴ አንቺ ግን ለምንድን ነው ቆይ እንደዚህ የኛን ህይወት ለመበከል እንደዚህ የምትሆኚው በሰጠሽው ፊት ልክ ነው ልጁ እየቀረበሽ ያለው ምንም የሰጠሁት ነገር የለም ምንም የሰጠሁት ነገር የለም ትንሽ እፍረት የሚባል ነገር የለም በቃ ማስከበር አለበት ሼም የሚባል ነገር ለምሽም ነው እሷ ከኔ ጋር ስትሆን ነው አንተ እሷ ፍቅር የታየ ማለት እሷ ከኔ ጋር መሆን ስትጀምር ነው አንተ እሷ መውደድ ጀመርከው መቅናት የጀመርከው እኮ እሷ ካንተ ጋር ናት ቆየች እኮ ዛሬ ነው የሚታየው ሁለቱ ልጆች ተጋድል ነው ጌታ ወይ ለምን አትረዳኝም ልታጋዳቸው ነው አንቺ እውነታውን ንገሪኝ እየነገርኩት እኮ ነው አይኑን እያይሽ ንገሪኝ እኔ እናንተ ምን ግንኙነት አለን እስኪ ሙዬ እውነት ፈጣሪን የምታውቅና የምትፈራ ከሆነ ንገረኝ
ሙሄ ነው ሙባረክ እሺ ሙባረክን በሉት ሙሄን በሉት የፈለጋችሁ በሰው አንቺ የምትጠሪበት መንገድ ሊሆን ይችላል ወይ ሙሄ ብለሽ አባቴ ለምን ደሳለ አንቺ ለምንድን ነው ህይወቴን ለመበጠጥ የምታስቢው እናወራበት እኔ ማዝነው ህይወቴን ነው የሚያሳዝነው ምንም የሚያሳዝን ህይወት የለህም አባቴ እኔ ማዝነው እኔ መቼም እጠብቅሃለሁ በህይወቴ ነው እኔ ማዝነው ነገሮችን አስተካክዬ ልጅ አገኘው እግዚአብሔር ወይ ልጅ ሰጠኸኝ በቃ ስለ ልጅ እንድታወራ አልፈልግም ስለ ልጅ እንድታወራ ምን ማለት ነው በቃ አታወራ ምንም ነገር አታወራ እርግጠኛ ሆነ ልጅ ብለህ ደግሞ አታወራ አንተ ስነ ስርዓት ይኖር ያማው ልጁ ሲወለድ ነው ማየት የምንችለው አለቀ ወይ በደኔ ነው የምናረጋግጠው ዝም ብለህ ልጅ አትበል ድፍድፍ አታርግ እኔ ሲጀመር የትላንትና ወንድም ያሳየኝን ቅሌት የእናንተን ካየው በኋላ እኮ ዛሬ መምጣቴ የሞኝነት ነው በቃ እሱ እኮ ማስረጃ እኮ በቂ ነው ከምንም በላይ ምንድን ነው ያሳየ ተቃቅፋችሁ ፎቶ ተነስታችሁ አይቻለሁ መቼ አባቴ ኤአይ ጀነሬት የሚደረግ ነገር እኮ ነው ቀላል ነገር እኮ ነው በአሁን ሰዓት ፎቶ አንተን ያሳምናል የተማርክ ሰው አይደለም እንዴ አልተማርኩም በቃ ካልተማርክ ተዋታ አሁን ጥላችሁ ልትሄዱ ትችላላችሁ አንተ ሂድ ይዣት እላለሁ ሚስቴን እኔ ልታገኘኝ ነው የመጣችሁ ምን ማለት ነው አንተ ልታገኘኝ አንተ ፈልጋለህ አንቺ እሱ ለማግኘት ነው የመጣሽው ተረዳኝ እኔ እሱ ለማግኘት አይደለም ምንድነው የሚያስለምንሽ አንቺ ለማስረዳት ነው ለምን አትሆኝም አንተ ምንድነው የሚያስለምንሽ አለጁ ነው ዞረዛ ሂጅ እባክሽን ያኔ ነው የቀረው ከሱ ጋር የጀመርሽ ሰዓት ነው አታምናትም እንዴ እናትንማ ያምናል ይሄው ይለምን አምኖኝ እኮ ነው የመጣው እሷን እያመንካት ነው እንዴ እናትን እያመንካት ነው እንዴ ነው ማያምነኝ እኔ ልጄን ገደል እንዲገባ አደርገዋለሁ እሷና እሱ የጠነሰሱት ጥንስስ ነው ሐቁን ስነግርህ ምንም ጥንስስ እሱ ስለሚፈልገኝ ብቻ ህይወቴን ለማበላሸት ነው ገብቷል አይደለ አንቺ ግን በእኔ ላይ እንደዚህ መቀለዱ ግን እኔ የቀለድኩ አይደለም አባቴ እሺ ምንድን ነው ያደረኩሽ እስቲ ንገሪኝ እኔ ምንም አላደረኩም ምንድን ነው የበደልኩሽ እንደው ይሄን አርገኸኛል እንደዚህ በድለኸኛል እንደዚህ አርገኸኛል በይኝ እኔ ምን አጉልዬብሻለሁ ያጎደልኩብሽ ነገር ንገሪኝ ታጎልብኝ አትችልም አንተ እንዴ እኔ አንተን በጣም ነው የምወደው አባቴ እንሂዳ አባቴ ስሜን እያጠፋህ እኮ ነው ማስቆም የለብህም አሁን ሜዳት ሺ አትይጂ አስቁመው ምን አርጌ ላስቁመው ልጁ ያለኝ ነው ግን እኔና እሱ ምንም አይነት ግንኙነት የለንም እሱን አለቆ ልጁ ከተወለደ በኋላ እናረጋግጠናል አልካ ለምን አባቴ ለምን እንደዚህ እስከዛ አራቀን በቃ እኔና አታምነኝም እንዴ እስከዛ አራቀን ከዛ በኋላ እርግጠኛ ሆኜ ልጄ ነው ማለት ይችላል ምን ነበር እንደዛ ነጥቆስ ገላገል ወይኔ ልጄ ገባባ እንደዚህ ነው የምን ቃል ነው አንቺ ልጄን ተውስ ውስጥ አትተቹ በቃ ዞር በይ አታምነኝም ውጪ ከመሃላቸው ወይ አንቺ ዝም በይ ልጄን ተውስ ውስጥ አትተቹ በቃ አንድ ነገር ስሚ እስኪ ተረጋጊ አንቺ ተረጋጊ ነገሮችን ለማስታረቅ ሞክሪ አረ ላስታርቅሽ እውነትሽን ነው አንቺ ጠነሰሽው ጥንስስ ነው እኔ ምንም አልጠነሰስኩም አንቺ የለሰራሹ አይነቃብኝም ብለሽ ነው ምንም የሰራሁት ነገር የለም እኔ ከሱ ጎን ነበር ማድረግ እግዚአብሔር ይባርከው ምንም ከሱ ልትለይኛችሁ እናውራ ከሷ ጋር ምንም እናወራው ነገር የለም እኔ እናንተ ጨርሰናል ምንም እናውራ መሰለኝ ተገናኛው ምንም ላወራ አይደለም እኔ ነኝ የማይገባኝ ቦታ የመጣሁት እንጂ አባቴ እንደዚህ አትበል ያማል እንዴ ለምን እንደዚህ የምታረገኝ እናንተ ያልጨረሳችሁ ለነሱ ሳልፈ እየሰጠኝ አንቺ ራስሽ ነኝ ስልሽ እኮ እምቢ አልሽኝ ሰው ነሽ እንሄዳለን ተወኝ ልቀቀኝ ልጁ ምን ይሆንሽ ነው አንቺ ቤርጎ ድረስ ስጠሪው ለምን አሻሻሹ ምን ሆነሽ ነው እንደዚህ የምትሆኚው ክላስ ድረስ ስጠሪው እንዴት አላፈርሽም አላፈርኩም አሁን ለምን የምታወሪው ነገር አለ መሰለኝ አባቴ አንተ ኖረ ነው የማወራው አውሪ እሺ እኔ እናንተ ምንድነው ግንኙነታችን እሱ አስልቻው ነገር ያለው ድጋም ልነግረው አይደለም ምንድነው የምታስረዳው እሷ ምን እንዳለ ጠንቀሽ ታውቂያለሽ አንተ ምንድነው እኔ ለታቶ ትዳሬን ለመበጥበጥ አትሞክሩ እኔ ግን ሳላስብ የቀረሁት አንተ እሷ ልጁ ያንተ ላይሆን ይችላል ማለት አንተ ከሷ ጋር አብራድረሃል ደጋግሜ ለዛው አባቴ እየቀለደ ነው አንተ በደንብ አርገበት ተጠጣው የምን ቀልድ አባቴ ዝም ብለው ነው የምን ቀልድ ያወሩ ያሉት የምን ቀልድ ነው እኔ አባቴ ለምን አታምነኝም ህይወት እኮ ነው እኔ ጋር ያለው እሱ ጋርም ህይወት ነው እኔ ጋርም ህይወት ነው ያለው ከአንተ ጋር ከተጣላች በኋላ ከኔ ጋር ነበረች ከአንተ ጋር እንደምትለይ እናትየውንም እንደማትፈልጋት አንተንም እንደማትፈልግ ደጋግማ ነግራኛለች አስረታኛለች ተጣልታለች ጫፍ ላይ እንደረሳችሁ ማጣለው አንተ አትዋሽ ውሸታም አትሁን እኔ እናንተ ምንም አይነት ግንኙነት የለንም ይሄን ገላነክታው አባ እንደዛ አትበለው ቆይ ንገረኝ ይሄንን ገላነክታው አንተ ዝም በል አባቴ ዝም በል እንዴ በስመ አብ ወልድ አባቴ እንደዚህ አትበል በጥብጣጣ ደህና አድርገህ በደንብ ጠይቀው አባቴ እንደዛ አትበል እውነት የሷን ገላነክታው ወይኔ ጉዴ ፈላ አንተ ምንድነው አክሽኑን ሁሉ እየገለጸ እንዲነግር ነው እንደፈለከው
ያደረገውን አክሽን የሆነውን ነገርኩ በቃ አለቀ። ለማጥበጥ ነው አባቴ። ለምን ደግሞ አትረዳኝ? እኔ እንዴት ነው ካንተ ጋር ሆኜ ሌላ ሰው ጋር መሄደው? አባባ እግዚአብሔር እመነኝ፣ እባክህን እመነኝ አባቴ። እንደዛ አንተ ላላረግም። እቺ ምን አይነት ሴት ናት? በጣም አስመሳያቱ ይበናልሽ። በቃ እኔም ስታለቅሽኝ ያመንኩሽ እንደዚህ። እባክሽ ተይኝ አባቴ። እኔ ምንም ይበቃሻል፣ በቃ ይበቃሻል፣ በቃ ተይኝ። እኔ አትጩህብኝ ነው። አንተ ግን ምን አይነት የተረገምክ ነው? ህይወቴን ለመበጥበጥ ይሄን ለምን እንደምትቆፍረው እንደዚህ ለምን እንደምትቆፍረው እኔ ላይ ይገባሻል። ዝም ብለህ ስለምታውቃሽ አንቺ ውሸታም ስለወጣ አንቺ እግዚአብሔር ይገባሻል። እንኳን ደጋራሽ ካረኩ እንዲህ ነው በቃ የሰው ልጅ ልጅ አደባባይ ግን ማለት ነው ፈጣሪ ከፍላል። እውነታውን ማውራት ይሄን ምንም ነገር አይደለም። ካንተ ጋር ልነጋገር በዚህ ልክ ነው የምታስመስለው። በቃ ይሄው እንዲህ ነው ድራማው። ይሄ ነው እኔ ጋር መጣ እንዲህ ነው የምታለቅሰው። ልጄን እንደዚህ እንትን ለማለት አንተ ግን ታረጋለህ። እኔ ስወድሽ አንቺን ሳፈቅርሽ እዘቀዘ ሞቅ ያለው ገላሽ ምን በደልኩሽ ምን አስቀየምኩሽ? እሱን ስታይ ሌላ እኔን ስታይ ከሄድሽ ይቅናሽ አንቺ መንገደኛ እኔን ጥለሽ አርገሽ ብቸኛ አትከስሽ አትፈርዳኛ እኔ ምን ልፈልግ ቢጤ ጓደኛ